እመቤቴ የሉል ሙሳ አጥቢ የሆነችው ዙካሊድና ንግስቲቱ ለቲቲፋራ አገልጋይ እንድትሆን በስጦታ ካበረከተቻት ከሺፍራ ጋር በመሆን ለመግባት ፈቃድ እየጠየቁ ነው። አስገቢያቸው። በሩን ከውስጥ ቆልፊው። መርየም ኢብራይቷ መርየም ምንድነው የሚያጣድፍሽ? አሁን የንግስቲቷ ቀጠሮ ነው። እናቴ መቤቲቷን ማገልገል ስላለባት ሙሳንና ሃሩንን በመያዝ ትንሽ ላሳርፋት ይገባል። መርየም እና አሁን ወደ መናፈሻው ይዘሻቸው ልትሄጂ ነው? ወደ ቤተ መጻሕፍት ነው ይዣቸው የሚሄደው። መቤቲ መጻሕፍት ቤቱን ካዘጋጀችላቸው ቀን ጀምሮ ወደዚያው ነው የሚወስዳቸው። አይተሽልኛል? ወንድምሽ ሃሩን እኮ ወንድሙን አሚር ሙሳን ውሃ ጠጣው። ወንድሙን ምን ለማለት ፈልገሽ ነው እንዴ የምትይው? አንድ በስልጣኔና በማዕድናት ዙሪያ ጥናት የሚያደርግ ግብጻዊ ነው ይህን የነገረኝ። ሌላም የነገረኝ ነገር አለ። የሚበሉት ለእንስሳት የሚሰጠውን ምግብ ነው አለኝ። ተረጋጊ እንጂ መርየም። እስኪ አሁን ምን የሚያስቆጣ ነገር አለ? እናትሽ እንደው ከመቤቲቷ ጋር ነው ያለችው። አምላኬ ሆይ ሰማይን ያለ ምሰሶ ያቆምከው አንተ ነህ። ካንተ ስርዓት ውጪ ምንም ዝንፍ የሚል የለም። ከለመኑ የምትደርስ ነህና ይኸው እኛም እየለመን ነው። አሜን። አምላኬ ሆይ አንተ ሰጪ ነህ፣ ልመናን ሰሚ ነህ፣ በልባችን ያለውን ሁሉ አዋቂ ነህ፣ መሐሪ ነህ። ወንጀላችንን እንድትምረን እንጠይቅሃለን። አንተ ጥበበኛና ፍትሃዊ ነህ፣ ምሕረትን አውርድልን።
ልበ ደካሞችንንም ማርልን። በጌትነትህ ይሁንብህ። እኛ ያንተ ባሪያዎች ነን። አሚን። የደጋጎች አምላክ ጥራት ይገባ። ቅድስናና እልቅና ላንተ ይገባ። አምላኬ ሆይ አንተ የፈጠርከው አእምሮ እንዴት ባንተ ላይ ያመጻል? ግልጽ የሆነውንም ድብቅ የሆነውንም ታውቃለህ። ይሄው እኛም በዓይኖች ስር ነን። ከምትወዳቸው መካከል አድርገን። ደስታችን ባንተ ነው። ምህረትን አውርድልን። በድብቅም በግልጽም አንተን እንድንወድህና እንድንገዛህ አድርገን። ከሁሉም በላይ አንተን እንድንወድ አቅሙን ስጠን። አምላኬ ሆይ በጀነትህ ውስጥ ምንዳይን ስጠኝ። ከፊርዓውንና ከመጥፎ ስራዎቹም ጠብቀኝ። ምን ሰማሽ? የሰማሁትማ ለቅሶ ነው። አልገባኝም። ጸሎት ይመስላል። የንግስቲቱን ድምፅ ነው የሰማሽው? እርግጠኛ አይደለሁም። የሌሎች ሁለት ሴቶች ድምፅ ሊሆን እንደሚችል ግን እገምታለሁ። ኦቦር፣ ሁለት ጠንካራ ጆሮ የሌለው ሰው የኛ ሰራተኛ ሊሆን አይችልም። ንግስቲቱ ከሁል ጊዜ ምንን ታርቀኛለች። እኔና አስወጥታ በሩን መዝጋት ነው የምትፈልገው። ሁሌም እንዲህ ታደርጋለች። ሁለቱ ሴቶች ደግሞ ሂጂ ከዚህ። አሳማኝ መረጃ ሳትሰበስቢ እንዳትመለሽ። አባትስ እዚያ ተራራው ላይ ከድንኳኑ ጀርባ ነው። ግባ። የታሸገ ደብዳቤ ነው። ስማ፣ እኛ እኮ ይህን ድንኳን የሰራነውና እዚህ አንድ ዓመት የተቀመጥነው ከናንተ ጋር ለመሰባሰብ ብለን ነው። አንተን ከላኩህ ወራት አለፉ። ጓደኞችህን ይዘህ እንደምትመጣ ቃል ገብተህ ነበር፣ ግን ይኸው አልፈጸምከውም። የቃሩን አባት
ከ3 ዓመት በፊት ከበድር ጦር ጋር የተላኩት ሰላዮች 3 ነበሩ። ጦሩ ራሱ የተመለሰው ገና ትናንት ሲሆን 3ቱ ሰላዮች ግን ሳይመለሱ ቀርተዋል። መጀመሪያ የወጣው ጦርስ ፈረሰኞችስ ተመልሰዋል ወይስ ሰንሁት ነው የሚያስገድዳቸው? ታላላቅ የጦር መሪዎች ለተመላሹ ጦር አቀባበል ለማድረግ ወጥተው ነበር። ሰንሁትን ከተመለሱት ጦር ጀርባ አይቸዋል። በእርግጥ እሱ ነው? አይተኸዋል? አይኑ አካባቢ ልዩነት የለውም? አረ በፍጹም። እሱን ይመስላል ስለተባለው ሰውስ አረጋግጣችኋል? ጦባህ አልአላኒ እንደሚባል ታውቋል። ታዲያ አሁን ምላሱን በሰንሁት ፊት ከማቅለብለብ እንዲቆጠብ ለማድረግ ሰው ቢቀጠርስ? ሰው ቢቀጠር? ከበድር ጦር ጋር ወጡ የተባሉት 3ቱ ሰዎች እኮ አልተመለሱም። አዎ አልተመለሱም። ከዚህ በፊት ደግሞ ሰንሁት በቤተ መንግስቱ ውስጥ ከመጋረጃ ጀርባ ተደብቆ የነበረውን የኛን ሰው በሳንጃ ወቅቶ ገድሎታል። እንዲሁም ሌላኛውን የኛን ሰው በተራራው ላይ ሲያሯሩጡ ዘሎ ተፈጠፈጠ። ቂርሳን የተባለውን 3ኛውን ሰው እናመጣለን ብላችሁ ቃል የገባችሁት እኮ አንተና ጓደኛህ ናችሁ። ያው እሱ ነው። ግባ። ምን ሆነሃል? ያስከውን መልእክት አውጣው እንጂ። አይዞህ፣ የሚስጥራዊ መልእክቶች ወኪል እሱ ነው። የጦር መሪውን ገደልኩት። ምን? ከገጠር የመጣውን ወይስ በጦር ሰፈር ውስጥ የሚኖረው? በአንድነት ተሰባስበው ነበር እና እኔ ተደብቄ ሳያቸው ቆየሁና ጦሬን ወረወርኩት እና በቃ የአንደኛውን ደረስ ወግቼ ጣልኩት። ሰንሁትን ነው ወይስ ጦባህ የተባለውን ሰው? እሱን አላውቅም። ከምስራቅ እዝ ተልካችሁ የመጣችሁት እናንተ ናችሁ? አዎ፣ ከሰሜን ምስራቅ ቃቢሽ ነው። ከበረሃው የጦር ሰፈር ነው የመጣ ነው። አዎ፣ እነዚህ የሃሩን ቢን ሃጂን መልእክተኞች ናቸው። አቡ ቃሩን የሚባል ኢብራዊ በሰንሁት ጦር ሰፈር አካባቢ ቀይ ባንዲራ የሚውለበለብበት ድንኳን ተክሏል። በውስጡም ሴተኛ ዳሪዎችን አስገብቶበታል። እሱ የኛ ሰው ነው። የሚሰራው ለኛ ነው። ሰንሁትን የገደልከው አንተ ነህ? ሰንሁት ለመሆኑ ሙሉ ለሙሉ እርግጠኛ አይደለሁም። የገደልኩት እሱን ሊሆን ይችላል። ትሰሙኛላችሁ? የምታመጡት መረጃ ሙሉ በሙሉ የተሟላ ዝርዝር ጉዳይ ያለውና የተረጋገጠ መሆን አለበት። ለስለላ ከላክናቸው 7 ሰዎች ውስጥ 2ቱ ብቻ ናቸው የተመለሱት ነው የምትለኝ? ሌሎቹስ የት ገቡ? አንዱ በሰንሁት ቤተ መንግስት ውስጥ ዘልቆ ገብቶ ሰንሁትን ለመግደል ከመጋረጃው ጀርባ አድብቶ ሳለ ሰንሁት ደርሶ ወቅቶ ገደለው። ሌላኛውን ደግሞ ሰንሁትና ወታደሮች ሊይዙት እያሳደዱት ሳለ እጁን ላለመስጠት ሲል ከተራራው ላይ ቁልቁል ተወርውሮ ራሱን ገደለ። 3ቱ ሰላዮች ደግሞ ሰንሁት ይገኝበታል ከተባለው ሻለቃ ጋር በድብቅ ተቀላቅለው እየተጓዙ ነው። 2ቱ አሁን የተመለሱት ናቸው። በሺብሪያ ጦር ሰፈር ውስጥ ነበር የቆዩት። የእነዚያስ ጉዳይ? ወደ በዋዲ ከተጓዘው ጦር ጋር የተጓዙት ሰላዮች ጉዳይስ? ለአሰሳ የወጣው ጦር ስራውን አጠናቆ ተመልሷል። እነሱ ግን አልተመለሱም። የቃሩንና አባት ተገናኝተው የተመለሱት 2ቱ የሰሩት ምንድን ነው? ስራቸው ክትትል ነበር። እሱን አውቃለሁ። ምን መረጃ አላቸው ነው ጥያቄው።
ስራቸው ክትትል መሆኑን እኮ አውቃለሁ። ግን ወደ በዋዲ ስለወጡት 3ቱ ሰዎቻችን ምን መረጃ አላቸውና ነው? ስለነሱ እንኳን ምንም ያወቅኩት ነገር የለም። ታዲያ ምንድነው ይዘውልን የመጡት? በል አለቃዬ፣ ከሁለቱ አንዱ የጦር መሪውን በጦር ወቅቶ ገድሎታል። ስለዚህ ሰንሁት ሞቷል ማለት ነው። እሱ እንደሚለው በእርግጥ የጦር መሪውን ወቅቶ ጥሎታል። ግን ሰንሁትን ይሁን ወይም ሌላ እሱን የሚመስል ሰው እርግጠኛ አልሆንም። ምን? ከሰንሁት ጋር በምንም የማይለይ ጦባ አልአኒ የሚባል ሰው አለ። ሰንሁት ራሱን ለመጠበቅ ሲል አብሮት እንዲዞር አድርጓል። ጠላትን ለማሳሳት ሲል ያደረገው ነገር ነው። ሰንሁት በሌላ ጊዜ ጦሩን አሰባስቦ እንዲመራ ያደርገዋል። ስለዚህ ሰንሁት ለመገደሉ እርግጠኞች አይደላችሁም ማለት ነው? አዎ ጌታዬ። ሁላችሁም የተረገማችሁ ሁኑ። የተረገመ ሁላ ጻፍልኛው። የነገስታቶች ሁሉ ንጉሥ በሆነው በፊርዓውን ስም ጻፍ። ምን ትላለህ መሰለህ? የአምላካችን የፍርዓውን አጎት የሆነው ናፊዕ ፈረሰኛ ሆኖ ከዚህ ወጥቷል። ፍርዓውንም ከልጁ ጋር ስለተጋጨ እጅጉን ተቆጥቷል። አሁን ግን አባትየው ክፉኛ የታመመ በመሆኑ ከመሞቴ በፊት ልጄን ሱዩልን ልየው እያለ ነው። በዚህም ምክንያት ፊርዓውን እንዲመጣ ሲል አዟል። ልዕልት ቲቲፋራ ወዳለችበት የቤተ መንግስት ክፍሏ በምገባ ጊዜ ከፍተኛ ደስታ ይሰማኛል። እዚህ ስገባ ቆንጆ ሽታ ያውደኛል። ምትሃታዊ ዓለም ውስጥ ያለው ይመስለኛል። ልክ አምላካችን ፊት ቆሜ የሚሰማኝ አይነት የአክብሮትና የፍርሃት ስሜት ይሰማኛል። እኮ የልዕልት ቲቲፋራ መዋቢያ ክፍል ይህ ማለት ትንሿ ፊርዓውን ናት ማለት ነው። ልዕልቷ ከመታጠቢያ ቤት እስክትወጣ ትንሽ ጠብቂኝ። ይህ የምትሰሚው ለስለስ ያለ ሙዚቃ ለልዕልቲቱ ሲባል አገልጋዮች የሚጫወቱት ነው። ልዕልቲቱ ምሳ በምትበላበት ሰዓት ካልሆነ በቀር አገልጋዮች አይለዩአትም። በራቲነች የምትጫወተው ችሎታዋን ያዳብርላት። አዎ፣
ከሚኖራት ጊዜ የሚበልጠውን የምታሳልፈው በዚህ ነው። እንዴት ያለ ብቃትና ችሎታ አላት መሰለሽ! የተሰጠኝ ኃላፊነት እንደገመትኩት ቀላል የሚሆን አይመስለኝም። ልዕልቲቱ ተገዳ ካልሆነ በቀር ይችን የመሰለች አገልጋይ በቀላሉ ልትተዋት አትፈቅድም። ቲቲፋራ እስካሁን እየተዋበች ነው እንዴ? ኦቡር እዚህ ምን ትሰሪያለሽ? ንግስቲቷ እመቤቴ የልዕልቲቱ አገልጋይ እንድጠራላት ልካይ ነው። የሚስጥር ጓደኛዋ ስለሆነች ያለሷ አይሆንላት። ያው መጣውልህ የኔ ፍቅር፣ ስራዬን ጨርሼ መጣውልህ። ይህችን አገልጋይ ለምን ከናንተ ጋር እንድትሆን አታደርጊያትም? ልክ የጸደይ ወራት የገባ እስኪመስል ድረስ በሚያምረው የአትክልት ስፍራ አበቦች እንዲፈኩና ፍሬን እንዲያፈሩ ታደርጋለች። ደግነትን ታሳምራለች። አንተ ገጣሚ ነህ እኮ። ግጥሞቹ በድንጋይ ላይ ከተቀረጹለት ናኡድኻድ በላይ ገጣሚ ነህ። አህል የተከበረና ከፍ ያለ ሆነ። ነይ ወዲህ አንቺ አገልጋይ፣ ይህን የወርቅ ጌጥ ከልዕልቴ ጸጉር ላይ እሰሪላት። ሊዛ ከተሰኘው አምላክ በላይ ያማረች እንድትሆን ለአምላክና ለሚኒስትሩ ውብ ሆና እንድትታይ አስውቢያት። ቢስሚላህ። ምንድን ነው ያልሽው? ክብርህና ታላቅነትህ እጅጉን ግልጽ ከመሆኑ የተነሳ ቢያወሩት አያልቅ። ኃይልህን በግልጽ አውቀዋለሁ። ያ አላህ መውደድን ውደደኝ። በሁሉም ነገር አጋዥ አንተ ነህና። በማን ስም ነው ያልሽው? በአላህ ስም ነው ያልኩት። ማለት አባቴን ነው? የሁሉም አምላክ የሆነውን ኃያሉን አላህ ነው። የኔ አባት እኮ ነው ያንቺ ታላቁ አምላክ። መልሽ እንጂ። የኔ አምላክ አላህ ነው፣ የሁሉም አምላክ። ፊርዓውንን እየካድሽ ነው እንዴ አንቺ? እሷ የጥንት ሃይማኖት አላት። የኢብራንዮች ሃይማኖት ነው። ኢብራንዮች እኮ ለአምላካችን ተገዝተዋል። ይሄ አባቶቻቸው ሃይማኖት ነው። የነዚያ ከሀገራችን ያባረርናቸው ሰዎች ሃይማኖት የሱፍ ሃይማኖት ነው። እሺ አሁን ምን ትደረግ? ለአባቴ እንንገር? ቲቲፋራ ሁሉንም ሰምቻለሁ፣ አይቻለሁ። ወደዚህ ክፍል የመጣሁት ይህችን ከሃዲ ሴት በሞት ለመቅጣት ነው። ለመሆኑ ልጆች አሏት? አምላካችን 3 ልጆች አሏት። 2 ከሷ ተለይተዋል። አንዱ ግን ጡት አልጣለም። አማን ዘንድ አንድ የምትዋጋ ላም አለች። በጥበቃ ስር እንድትሆን ተደርጋለች። ውሰዷትና እሷ ዘንድ አስገቧት። ለክህደቷ መቀጣጫ እንዲሆናትም ልጆቿን አምጡና አይኗ እያየ አንድ በአንድ ግደሏቸው።
ከዚያ በኋላ ጌቶችም አሽከሮችም እያዩት እሳት ውስጥ ከተቷት። ተነስና ልብስህን ልበስ። አሁን የምትፈታኝ ለምንድን ነው? ታላቁን የጦር መሪ እንድታገኘው ለወስድህ ነው። ይገርማል እኮ የፊርዓውን ፊርማና ማህተም ያረፈበትን መልእክት ይዤ የመጣሁትን ሰው 3 ሳምንት ሙሉ ታስረኛለህ? እንዲያውም የጦር መሪው አንተ ሆነ ቢሆን ኖሮ ምን ልታደርገኝ ነበር? እኔማ ዝም አልልም። በሰንሁት ፊት እከስሃለሁ። ወሬ አታብዛ፣ ልበስና ተከተለኝ። ለመሆኑ ሰንሁት የራሱን ጦር ሲመራ ነበር እንዴ? በጦሩ መካከል የሚናፈሰው ወሬ እኮ ሌላ ነው። ጦሩን በመምራት ላይ ያለው ባህ አልዓላኒ ነው ይባላል። ከዚህ በፊት ሰንሁት በጦር ተወግቶ ሞተ የተባለው እውነት ነው ማለት ነው? ብዙ እንዳትቀባጥር መከርኩህ እኮ። አይገባህም? ተነስ፣ ልብስህን ልበስና ተከተለኝ። ይህ ሰው በፊርዓውን የተሰጠው ማዕረግ የ100 እልቅና ነው። ለረጅም ጊዜ ሲጠብቀው የነበረውን የባለ ዙፋኑን ፊርዓውን ደብዳቤ ይዞ መጥቷል። ጦሩ ግብፅን ለቆ ወደን እየተንቀሳቀሰ መሆኑን ፍርዓውን በዚህ ደብዳቤው እየነገረኝ ነው። ከሀገር ያውጥቶ 10 ዓመት ሙሉ እንድንከራተት ያደረገኝ ይህን ይነግረኝ ነው። ከሰሜነኛዎቹ ግብፃውያን ጋር ለመዋጋት በሚሄድበት ወቅት እግረ መንገዱን እኔን ከበድር ለማስወጣት ነው። ጌታዬ፣ ታላቁ የጦር መሪ ፊርዓውን ጦሩን ያንቀሳቀሰው በሰሜን ምዕራብ ሰብአና ዲራር በሚባሉት አካባቢዎች ሊያሰፍረው ነው። ከዚህ በፊት አይቼህ አውቃለሁ ናርመር? በሃማን ቤተ መንግስት ውስጥ የሚስጥራዊ ጉዳዮች ክፍል ኃላፊ አይደለህም? ጠይቀኝ አለቃዬ። ሲፈልጉ ለጦርነት ይልኩሃል፣ ሲሻቸው ደግሞ የሚስጥራዊ ጉዳዮች ክፍል ኃላፊ ያደርጉሃል። በተለይ ደግሞ አሁን አል የመንግስት ዋና ታማኝ ከሆነ ወዲህ ምንም ችግር የለብህም። አለቃዬ፣ ስልጣን እኮ እንደ ስጦታ ዕቃ ነው። እንደምታውቀው ለጌታችን ፊርዓውን ቀረቤት ያላቸው ብቻ ናቸው ስልጣን የሚሰጣቸው። ሃማን እኔን ካላጠፋኝ ያረፈ የማይመስለው ለምንድን ነው? ምክንያቱም ለፊርዓውን ቅርብ የሆነ ብቸኛው ታማኝና ባለራዕይ መሆን ስለሚፈልግ ነው። የግብፅን ምድር ለቅቄ ስወጣ 7 ሰላዮች እኔን እንዲከታተሉ ይመደባሉ። 2ቱም በእጄ ገደልኳቸው። 3ቱ ደግሞ በእኔ ትእዛዝ አንገታቸው እንዲቀላ ሆነ። 2ቱ አመለጡ። ካመለጡት አንዱ እኔን ለመግደል ጦር የወረወረው ነው። እናም ሃማን እኔ የተገደልኩ መስሎት በደስታ ሰከረ። ይህን ለማረጋገጥ ሲል ደግሞ ይሄው አንተን ላከ። ሱዩንን ለመግደል ስለፈለገ አባቱ ታሟልና ላከው አለኝ።
እኔ ግን ማህተሙም ፊርማውም የፊርዓውን መሆኑን እያወቅሁ አሻፈረኝ ብዬ ሳልከው ቀረሁ። ከበስተጀርባ ያለውን ትክክለኛ ምክንያት ጠንቅቄ አውቀዋለሁ። ይህ በእውነቱ የጦር መሪውን የአለቃዬን ብልህነት ያሳያል። እስኪ አንድ ነገር ላሳይ። እዛ ስትሄድ ለሃማን እንድትነግረውና በሁኔታው እንዲደነቅ ፈልግ። በደንብ ተመልከተኝ እስቲ። ማንኛችንን ሰኑት? እሱ ወይስ እኔ? እኔን የሚመስል ሰው አንድ ብቻ ይመስላችሁ ነበር አይደለም? ግን ከአንድ በላይ ናቸው። በሚገባ አስተውለን። በአንዲት የፀጉር ዘለላ እንኳን እንለያያለን። ተመልከተን። ማንኛችንን ሰኑት? ዙካሊድ አንቺ ጥሩ ሰው ነሽ። የአላህን ምንነት ያሳወቀኝ የተባረከ ሕፃን እናት ነሽ። ሽፍራ እንዴት እንዲህ ያለውን ፍርድ በራስሽ ላይ ትፈርጃለሽ? ድምፅሽን ቀንሺ ወዳጄ። የኔ ነገር አብቅቶለታል። በቀዳና ቀድር አምነን ዝም ብንል ይሻለናል። ለምን ሽፍራ? ለምንድን ነው የፊራውንን የክህደት ኩራት መቋቋም ላትቺ? እንዴት? እኛ እኮ ለሱ የጥፍር ቆሻሻ ያህል ነን። ለሱ ዳዋ እንድናደርግ ራሳችንን ለአደጋ እንድናጋልጥ አልታዘዝንም። አላህ ስሙን በአንደበቴ እንድዘክረው አደረገኝ። ይህ ነገር እንዴት እንደተፈጠረ አላውቅም። አንዴ ከተናገርኩት በኋላ መካድ አሳፈረኝ። ይቅርታ መጠየቅ ትችይ ነበር። ይቅርታ ለፊራውን ዋጋ የለውም። ለሱ ረፍት የሚሰጠው በእኔ ላይ እርምጃ መውሰድ ነው። የማላመልጠው ጠላት ስለሆነ ይህንን መረጥኩ። አላህ ዘንድ ምንዳዬን ለማግኘትም ጓጓው። ቅጣቱን ከቻልሽ ነው አክስቴ። ምንም እዝነት የማያውቁ ጨካኞችና አረመኔዎች ናቸው። ሱብሃንአላህ፣ ከአላህ ሌላ ለሆነ ነገር ልሰግድ? የፈጠረኝ የት ሄዱ? አላህ የልብን የሚያውቅ ጌታ ነው። ደካማ መሆንሽንም ያውቃል። ቢሆንም አላደርገው በፍጹም። ይህን ፈጽሚ ተብለሽ ራእይ ተገልጾልሻል? ወህይ ወርዶልሻል? አንቺ ከመልእክተኞች ነሽ? አይደለሁም፣ ግን አላህ ትክክለኛውን መንገድ መርቶኛል። የፈጸምኩት በራሴ ነው። አላህ በሚልክልን መልእክተኞች አማካኝነት በሚያዘን እንጂ በራሳችን ምንም ነገር መፈጸም እንደሌለብን ነግሮናል። ነብያት በአላህ ኃይል የተሞሉ ናቸው። እኛ ሁላችንም በአላህ እናምናለን። ህዝቦች ሳይሆን ተከታይ ግለሰቦች ነን። እምነታችንን ግልጽ ሳናደርግ
አላህ እስከሚያሰባስበን ድረስ በየግላችን እናምናለን። ማን ነው ይሄን የነገረሽ? አያቴ። በምንችለው እንጂ በማንችለው ነገር አንጠየቅም ይል ነበር። ደግሞ ነብይ ከኛ ከፈጣጢን ሰዎች አልተላከም። ታዲያ የመጨረሻው ነብይ ዱዓ ያደርግልናል? በመጨረሻው ዘመን ለሚመጡት ህዝቦች ነው የሚያደርገው። የመጨረሻው ነብይ የሚመጡት ከነሱ ነው። ሰዎች የቂያማ ዕለት ስለ መጨረሻው ነብይ ይጠየቃሉ። የመጨረሻው ነብይ? ስለ መጨረሻው ነብይ የምታውቂው ሁሉ ንገሪኝ እስኪ። እንዲህ ያለውን መረጃ የምታገኙ ከየት ነው? አላህ ሱብሓነሁ ወተዓላ ለኢብራሂም፣ ለኢስማኤል፣ ለኢስሐቅ፣ ለያዕቆብና ለአስባጥ በሰጣቸው መልእክት ነው ያገኘነው። አያቴ ብዙዎቹን ደጋጎች መጽሐፍ ጠብቆ ይዝ ነበር። ስለ መጨረሻው ነብይም በርካታ እውነታዎችን ነግሮኛል። ስለ መጨረሻው ነብይ የሚነግረኝ ነገር ሁሉ የሚያጓጓና ከምጠብቀው በላይ ነው። እንዲህ ይለኝ ነበር፣ የመጨረሻው ነብይ ሙሐመድ ይባላሉ። እሳቸው የኢስማኤል ዝርያ ናቸው። የእስራኤል ሰዎችስ ከነሱ ነብይ አይላክም እንዴ? እሱማ ምን ጥያቄ አለው? የተከበሩ ነብያት ይላካሉ እንጂ። ሆኖም ግን ሁሉም በአንዱ ነብይ መሰረት የሚገኙ ናቸው። መሰረቱ የመጨረሻው ነብይ ናቸው። እስከ ቂያማ ቀን መምጫ ከህዝባቸው ጋር ናቸው። እሳቸው እስካሉ ድረስ አላህ አይቀጣቸውም። የእሳቸው ህዝቦች የታደሉ ናቸው። ልጄ መርየም፣ ስለ መጨረሻው ነብይ በልቦናሽ ልታስቀምጪ የሚገባ ነገር አለ። በእሳቸው ላይ ሰላዋት ያወረደ ዘላለማዊ ደስታን ይጎናጸፋል። اللهم صل على محمد. اللهم صل على محمد. اللهم صل على محمد. አሁን ሙሳ የት ነው ያለው? ከፈለግሽው አመጣልሻለሁ። በዱንያ በምቆይበት የመጨረሻ ሰዓት እሱን ማየት ብችል ደስ ይለኛል። ያ የተባረከ ሕፃን ዛሬም የሚከሰተው ነገር አላበሰረሽም? ለበኒ እስራኤሎች የሚላክ ነብይ እንደሚሆን እገምታለሁ። በምድር ላይ የተመቻቹ ያደርጋቸዋል። የመጨረሻውን ውሳኔ ይሰጣቸዋል። የሚሰሩትንም ያመለክታቸዋል። ሙሳ በበኒ እስራኤሎች ዘንድ ታላቅ ነብይ ይሆናል። ሰላማቸውን ያረጋግጥላቸዋል።
ሽፍራ ሙሳ ያውልሽ እንድታዩ ብላ መርየም ይዛልሽ መጣች። ይህ ሕፃን የተባረከ ነው። አላህ የሱን ፍቅር ጥሎብኛል። ያ አላህ ማረኝ፣ እናቱንም ማራት። መርየም የንጉሳዊ ቤተሰብ አባል የሆነው ልዑል ሙሳን ይዘሽ ተመለሺ። እሱ ምን አገባውና ነው ይህን ነገር የሚመለከተው? የራስሽ ታንስሽ ልጅሽንም ለእሳት አንቺ እምነትሽን የካድሽ በፍርዓውን ብታምኚና ብትድኛ አይሻልሽም? ትዕግስት አድርጊ። አንቺ በሐቅ ላይ ነሽ። ጀሃነም ለፊርዓውንና ለሃማን ነው። ጀነት ደግሞ ለእኛ ናት። ሴትዮዋ እኮ ከሃዲ ናት። በእኛ ላይ ቀልዳለች፣ ቅጣቷንም አግኝታለች። ሃሙን ሴትዮዋ በገባችበት ልዑሉም ይገባል። ልዑሉንም አምጡት። ለአምላካችሁ ድረሱለት፣ ለአምላካችሁ ድረሱለት። ሃሙን 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 የሞቱትን የሚቀሰቅስ ቀስቅሶም ሕይወትን የሚዘራ ለሆነው አላህ ጥራት ይገባው። በእውነት ሊገዙት የሚገባው አምላክ እሱ ነው።
አጋር ወይም ቢጤ የለውም። አድማስን ለዘረጋ ሪዝቅን ለሚያከፋፍለው አላህ ጥራት ይገባው። ምስጋና ለሱ ብቻ ነው። አምላኬ ዛሬ ባንተ አምላክነት ደስ አለኝ። የባሪያህን ባርነት ተቀበለኝ። ቀጥ ያልኩ ከክህደት የጸዳው ባሪያ እንደሆነ አድርገኝ። በጀነት ምንዳይን ስጠኝ። ከፊርዓውንና ከክፉ ስራው ጠብቀኝ። ዙካሊድ እመቤቴ እንዴት አድረሻል የሙሳ እናት? በእመቤቴ ጥበቃና እንክብካቤ በአላህ ጸጋ በምቾት እኖራለሁ። ለመሆኑ በዚህ ሰዓት ምን አመጣሽ? እመቤቴ ተናገሪ። ለምን ትፈሪያለሽ? እመቤቴን ሐዘን ውስጥ የሚከታት ነገር እንዳላስታውሳት ፈርቼ ነው። ዱንያ እኮ በደስታዋም ሆነ በሐዘኗ ጠፊ የሆነች ጤዛ ናት። እስከ ዕድሜ ማብቂያ ድረስ አላህን ለማወቅና ለመገዛት ብቻ ነው የምቆይባት። ስለዚህ ንገሪኝ፣ ምንድን ነው ያመጣሽ? የዛሬ 7 ዓመት ከነ ልጇ ያቃጠሏት አገልጋይ እመቤቴ ምን ያህል እንደምትወዳት ታውቃለሁ። ሺፍራን ነው። አላህ ይዘንላት። እሷን ባስታወስኩ ቁጥር ደስ የሚል ሽታ ያውደኛል። ይህ መቼም ከጀነት እንጂ ከሌላ አይሆንም። ምንድነው እሱ እሷን ያስታወሰሽ? እመቤቴ ከሺፍራ ልጆች አንዱን እንኳን ለማየት ፍላጎት እንዳላት እርግጠኛ ነኝ። ሁሉንም አቃጠሏቸው። አንዱ እኮ ቀርቷል። በሷ ላይ ፍርዱ ከመሰጠቱ በፊት ተወልዶ የነበረ ነው። አክስቷ ዘንድ ደብቃው ስለነበር እዚያው ኖረ። አሁን የእርሷን ሐዘን መርሳት ጀመሩ መሰል። እኛ እንድንወስደው ፈለጉ። ታዲያ አሁን ካንቺ ጋር ነው? እመቤቴ ልታየው ከፈለገች ቤቷ ውስጥ ነው ያለው። እባክሽን አምጩ። በ1 ዓመት ብቻ ነው ከሙሳ የሚያንሰው። ልጄ ሙሳ በአላህ ፈቃድ 18 ዓመት ሞላው። የሺፍራ ልጅ ደግሞ 17 ዓመቱ። ሂጂና ወደኔ አምጪው። አላህ ለኔ ሙሳን መልካም ስጦታ አደረገልኝ። የአይኔ ማረፊያ ነው። የልቤ ወዳጅም ነው። በአይኔ ጥላ ስር በኔ ስርዓትና ደንብ እንዲያድግ ላደረገው አላህ ምስጋና ይግባው። ፍቅሬን እንድሰጠው እድል ስለሰጠኝ አመሰግነዋለሁ። እመቤቴ ይኸውና ልጁ የሺፍራ ልጅ። መስዋዕት የሆኑትን አላህ ይማራቸው። ማን ነው ስምህ? በጸጋዬ ኖርክ ለመሆኑ ታስታውቃለህ? የት ነው የምትሰራው? ሀድ ከአክስቴ ጋር ነው የምሰራው። እናቴ ከሞተች በኋላ አስገባች። ትንሽ ገንዘብ ነበራት፣ አላህ አበዛላት።
አሁን የቴምርና የጥጥ ተክሎች ሌሎችም አሏት። ንብረቷን የማስተዳድረው እኔ ነኝ። ችሎታ እንዴት ነው? ማንበብና መጻፍ የተማርኩት ገና ልጅ ሳለሁ ነው። ስራ በሰራው ቁጥር ደግሞ ችሎታዬ እየዳበረ ይመጣል። ማሻአላህ ጥበብና ጥሩ አእምሮ እንዳለ ታስታውቃለህ። የሙሳ ጓደኛ እውነቷን ነው? ልክ ነው። መች ነው የተዋወቃችሁት? ዋና መለማመድ ከጀመርኩበት ጊዜ ጀምሮ እንተዋወቃለን። ከሁለታችንም ጠንካራውና ንቁ እሱ ነው። ብዙ ነገሮችን ከሱ ተምሬያለሁ። በትግልም እንዲሁ። ፈረስ ግልቢያስ? ፈረስ ሲጋልብ አይተኸው ታውቃለህ? አዎ። ታዲያ ቀደምከው? እንደኔ አይነት ሰው እንዴት አድርጎ ነው በሁሉም ነገር የተመሰከረለትን ሰው የሚቀድመው? ይህ ወጣት ከሙሳ ጋር ሲወያይና ሲማማሩ አይቼዋለሁ። በየቀኑ ወደሱ ሲሄድ አየዋለሁ። አዎ፣ በእርግጥም አላህ ለልዑል ሙሳ ዕውቀትንና ጥበብን ሰጥቶታል። በዱንያ ያሉትን የዕውቀት በሮች በሙሉ ክፍት አድርጎለታል። ስለ ከዋክብት ሲያወራ ሰማይን ዘልቆ የሚያነብ ይመስላል። ስለ ከርሰ ምድር ማዕድናት ሲያወራ ደግሞ መሬትን ከፍቶ እያየ የሚናገር ይመስላል። ስለ ሕክምና ሲያወራ ደግሞ እጽዋት ራሳቸው አፍ አውጥተው ሚስጥሩን የነገሩት ያህል በዝርዝር ይተነትናል። ለታመመ ሰው መድኃኒት ሲሰጥ ደግሞ የሰውን ልጅ አካል ከፍቶ ያየ ይመስላል። እንዴት ደስ ይላል! ለሙሳ ያለህ ፍቅር መሆን አለበት ስለሱ ስታወራ እንድታጋንንና ትልቅ እንድታደርገው ያስገደደ። እሱ ልክ እንዳንተ ለጋ ወጣት ነው። ከሙሳ ስለሚማረው የዲን ትምህርት ጠይቂው መቤቴ። ዙካሊድ ወየውልሽ፣ ሙሳ ዲኑን ይፋ እንዲያደርግና እንደሌሎቹ ሁሉ እንዲሞት እየገፋፋሽው እንዳይሆን። በፍጹም መቤቴ፣ እኔ የምመክረው ከሉላን ልጆች ፊት ሃይማኖቱን እንዲደብቅ ነው። ልክ እንደዚህ በሱ መንገድ ያሉ ወጣቶችንማ በደንብ ነው የሚያስተምራቸው። ምንድነው የሚላችሁ? በኢስማኤል፣ በኢስሐቅ፣ በያዕቆብና በአስባጥ መጽሐፍት ውስጥ ያነበበውን ነው የሚያስተምረን። የት ተሰብስባችሁ ነው ይህንን የምትማሩት? ከጡት ወንድሙ ቤት ውስጥ ነው።